ሰላም ጋይስ እንዴት ናችሁ? እግዚአብሔር ይመስገን። ይሄ ትሬድ ይታያችኋል። ይሄ ትሬድ ማለት ነው። ይሄ ትሬድ ትላንት አይ ቲንክ ትላንት ሰኞ ዕለት ሳልገባው ነው የቀረሁት። ኤቭሪቲንግ አስተካክዬ ከዛ በኋላ እዚህ ጋር አለርት እዚህ ጋር አድርጌ ሁሉንም ነገር አስተካክዬ ምናምን ነገር ያው ቢቲሲ አይደለ ያው ቢቲሲ ላይ 9 ሰዓት ያው 89 46 68 ላይ አለርት አድርጌ ነበር። አሳያችሁ 46 ያው እዚህ ጋር ማለት ነው 46 ላይ አለርት ቀጥሬ ነበር እዚህ አካባቢ ማለት ነው። ከዛ በኋላ ያው ትንሽ ከዋይፋይ ወጥቼ ነበርና ኔትወርክ አለርቱ ሲገባ አልሰማውም። ከዛ በኋላ እኔ ማርኬቱን ያየሁት የቱ ጋር ነው? ያው እዚህ ጋር ማርኬቱ እዚህ አካባቢ ከደረሰ የኛውን ካንድል ኦልሞስት የ15ቱን ካንድል በቃ ዘግቶታል በሉት። ከዚህ አካባቢ ነው ሲደርስ ነው ያየሁት። እንዳለ በቃ ሁሉንም ነገር አስተካክዬ ነበር። ማርኬቱ እንደነገርኳችሁ እንግዲህ እንደ ድሮ ነው ማርኬት የኔን እንትን ታውቁታላችሁ። ባለፈው እንደነገርኳችሁ ነው ዋን አወር ላይ ኢንዲኬሽን አገኘው እዚህ ጋር ማለት ነው። ይሄ ማርኬቱ እነዚህን እዚህ ጋር ያሉትን እነዚህን ይሄን ስዊንግ ሎዎች ቴክ አረጋቸው በዚህ ማለት ነው። በዚህኛው ቴክ አረጋቸው። ከዛ በኋላ ኮሬክሽን ላይ ጠበቁ። ይሄን ያደረገው እንግዲህ ድሮ ባለፈው ነው ይሄ ማለት ነው። አይ ቲንክ ይሄን ያደረገው መች ነው? እሁድ ዕለት ነው ይሄን የሰጠኝ። ከዛ በኋላ እሁድ ተመለሰ። ሰኞ ዕለት ይሄኛውን እንትን ሰጠኝ። ሰኞ ዕለት ራሱን ኮሬክት አረገና ከዛ በኋላ እዚህ ጋር እንደምታዩት እቺ አሯ ማለት ነው አር ብዬ ጻፍኳት። እቺን እዚህ ጋር ሬዚስታንት ናት እሷ። ለምን ካላችሁኝ ለኔ ማለት ነው እንደናንተ ላይሆን ይችላል፣ ግን እኔ እንደተማርኩት እኔ እንደማቀው እቺን ማርኬቱ እዚህ ጋር እየመጣ እቺኛዋ ትታያችኋለች። እቺኛዋ እዚህ ጋር ያለችዋ ሪጀክሽን ከዛ በኋላ መጣ እዚህ ጋር ደርሶ ሪጀክት አረገ፣ እዚህ ጋር ደርሶ ሪጀክት አረገ፣ እዚህ ጋር ደርሶ ሪጀክት አረገ፣ እዚህ ጋር ደርሶ ሪጀክት አረገ። ምን ሰራ ማለት ነው ለኔ? እዚህ ጋር ለኔ ምን ሰራልኝ? ሌላ ስዊንግ አይሰራልኝ ማለት ነው። እዚህ ጋር አሁን ማርኬቱን ኮንሶሊዴት ቢያደርግ ኖሮ ይሄኛውን እንደ ስዊንግ አድርጌ ያሰምረው ነበር። ከዛ በኋላ እቺኛውን ደግሞ እንደ ስዊንግ ሎ ብዬ አሰምራት ነበር፣ ኮንሶሊዴት አድርጎ ቢሆን ኖሮ ማለት ነው። ከዛ በኋላ እንደ አጋጣሚ ሆኖ ማርኬቱ እቺኛውን ሬዚስት አድርጎ ከዛን ሎወር ታይም ፍሬም ላይ ሲሄድ ሎወር ታይም ፍሬም ላይ ሲሄድ ያው እንደምታዩት በስነ ስርዓት ነው የሚያሳየው ሪጀክሽኑ። ከዛ በኋላ በተጨማሪም ደግሞ እዚህ ጋር ምን ሰጠኝ? ለንደን ሴሽን ላይ ለንደን እንደጀመረ ይሄው እንዲህ ጋር ቤሪሽ ሊሆን እንደሚችል ተጨማሪ ሎወር ታይም ፍሬም ላይ ኢንዲኬሽን ሰጠኝ። ኦኬ በቃ ከዛ በኋላ ለኔ ብዬ ማስቀመጣቸውን እንዳለ ነገር ስላሟላ እኔም ፕላኖች እንዳለ ስላሟላ ምን አደረኩኝ? እዚህ ጋር እንደነገርኳችሁ እዚች ጋር አለርት አረኩኝና ቅድም 89 46 8 ላይ አለርት አድርጌ ጠበኩት። ከዛ በኋላ እንደ አጋጣሚ ቆየብኝ። እዚህ ጋር በጣም ኮንሶሊዴት አድርጎ ነበር። ኦልሞስት ለአንድ ሰዓት ምናምን አሁንም ኮንሶሊዴት አድርጎ ነበርና ከዛን ጠበኩት አልመጣልኝም። ከዛ ለንደን ሴሽን እንዳለ ነው ያለፈብኝ። አይ ቲንክ እዚህ ጋር ምናምን ይሄኛውን የሚገባ መስሎኝ ነበር። አሁን እቺኛዋ ማለት ነው እዚህ ጋር እቺኛዋ የምትገባ መስሎኝ ነበር፣ አልገባም። ከዛ ለንደን ሴሽን እንዳለ አለፈ። ከዛ ኒውዮርክ ሴሽን ላይም እየጠበኩት ነበር። ሳላስበው ሰደንሊ እንደዚህ ውርድ ብሎ ማርኬቱን
ኢንትሬን ሳልገባ ቀረው እና ኦብቪየስሊ ኢንትሬን በስነ ስርዓት ይኸው እዚህ ጋር እንዳረኩት ነበር አስተካክዬ አስቀምጬ የነበረው። ማርኬቴን አልፎ ከመጣ እዚህ ጋር እንደምገባ እርግጠኛ ነበርኩኝ። ይኸው እንደዚህ አስቀምጬ እንዳለ ሜጀርመንቴን ሁሉንም ነገር አስተካክዬ ግን አለርት ሳልሰማ በኔትወርክ ምክንያት ሳልሰማ ቀረውና 1 2 3 ፖይንት ምናምን 1 2 3 በሉት በቃ ይሄን አጣው። ይሄን ትሬድ ሳልወስድ ቀረው ማለት ነው። እንግዲህ ምንም ማድረግ አይቻልም። ኔክስት አሁንም ሌላ ኢንዲኬሽን ስለሰጠኝ እዚህ ጋር ይሄ ለኔ ታርጌቴን ደግሞ እቺኛው አለ ኒረስት ስዊንግ ሎ ላይ ያደረኩት እሱንም ነክቶልኛል። እንግዲህ ኔክስት ይሄኛው እንደ ስዊንግ ሎ እንደ አሁን ስዊንግ ሎን ስለወሰደ ይሄኛው እንደ ኢንዲኬሽን ነው የምጠቀመው ማለት ነው። ይሄ እንደ ኢንዲኬሽን ነው ለኔ ይሄ እንደ ኢንዲኬሽን ነው የምጠቀመው ማለት ጠቁሞኛል ማለት ማርኬቱ ወደ ታች ሊሄድ ይችላል። ነገ ምንድነው የምጠብቀው ማለት ነው ኮሬክሽን እዚህ ጋር ከዛ በኋላ ኮሬክት ካረገልኝ በኋላ ማርኬቱ እዚህ ጋር እስኪደርስ ጠብቀዋለሁ። ነገ ላይሆን ይችላል በቃ ማርኬቱን እንደዚህ ይሄን ነው የምጠብቀው ይሄን ሳምንት ምናልባት ወይም ደግሞ ዝም ብሎ ወደ ታች ሊወርድ ይችላል። ወደ ታች ከወረደ እኔ ከጨዋታው ውጭ ነኝ ማለት ነው። ግን እንደዚህ ተመልሶ ወደዚህ ከመጣ ግን ትረስት ሚ እዚህ ጋር ኢንተር ይላለው ከዛ ታርጌቴን እዚህ ጋር አረጋለሁ ማለት ነው። እስቲ እንግዲህ እናየዋለን ጋይስ። ፎሎ በማድረግ አግዙኝ ፕሊስ። ምንም አይነት ባለፈው ያን ሁሉ ረጅም ደቂቃ ቪዲዮ ሰርቼ ማንም ያየው ሰው የለም። ችግር የለውም እኔ ባታውም ግን ለኔ እንደ ጀርኒ ስለሆነ እንደ ዶክመንት ለማስቀመጥ ነው። ችግር የለውም። ነገ ከነገ ወዲያ ጥሩ ቦታ ሲደርስ ለማየት ይጠቅመኛል ስለሆነ በዛ ላይም ደግሞ ስህተቶቼንም ለማረም ስለሚያግዘኝ ለዛ ስለሆነ ፎሎ ላይክ በማድረግ አግዙኝ። ጥያቄ ካላችሁ ኮሜንት ላይ ጠይቁኝ። ፒስ